አብዛኞቻችን የ3 ወር ወይም የ6 ወር የፋሽን ዲዛይን ኮርስ ከወሰድን በኋላ ውጤታማና ብቃት ያለው ፋሽን ዲዛይነር የምንሆን ይመስለናል። ወይም ደግሞ ኮርሱን ወስደን ከጨረስን በኋላ የራሳችንን ቢዝነስ ቶሎ ከፍተን ገቢ የምናገኝ የሚመስለን ከሆነ በጣም ተሳስተናል። ነገር ግን እውነታው እንደዛ አይደለም። በዛሬው ቪዲዮአችን ከዜሮ ተነስተን እንዴት ውጤታማ ፋሽን ዲዛይነር እና ሙያችንን ተጠቅመን ደግሞ ገቢ የሚያስገኝልንን የፋሽን ዲዛይነርነት ሙያ እንዴት መስራት እንደምንችል በዚህ ቪዲዮ አሳያችኋለሁ። ከዛ በፊት ግን ይህ ቻናል በዋናነት ፋሽን ዲዛይነር የሆናችሁና ፋሽን ዲዛይነር መሆን ለምትፈልጉ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። እንቀጥል። ከመጀመሪያው እንጀምር። አንድ ሰው የፋሽን ዲዛይንና የልብስ ስፌት ማሰልጠኛ ላይ እንደገባ የ3 ወር ወይም በዛ ከተባለ የ6 ወር ስልጠና ይወስዳል። ነገር ግን ያ ሰው ኮርሱን ከወሰደ በኋላ በቀጥታ ስራ ልጀምር ብሎ ቢል በጣም ከባድና አሰልቺ ነው የሚሆንበት። ታዲያ ይህ ሰው ከምን ይጀምር ካላችሁ በመጀመሪያ ስልጠናውን ከመውሰዱ በፊት ሰክሰስፉል የሚባሉ የፋሽን ዲዛይን ባለሙያዎችን በማየት ራሱን ኢንስፓየር ያደርግ። ከዛ ቀጥሎ እነሱ ስኬታማ ያደረጋቸውን ነገሮችን ያጥና። ይህም ቀጣዩ እርምጃውን ከሚያስበው በላይ ያቀልለታል። ሁለተኛው ደግሞ የ3 ወር ሆነ የ6 ወር ኮርስ የፋሽን ዲዛይን ሙያ መሰረታዊ እውቀቶችን በመውሰድ ስለ ፋሽን ዲዛይን ሙያና ስለ ልብስ ስፌት ሙያ ያለውን እውቀት ያሳድግለታል። ነገር ግን ይህ በቂ ነው ካላችሁ በእርግጥ በቂ አይደለም። ታዲያ እንዴት ነው ከ3 ወር ወይም ከ6 ወር ኮርስ በኋላ እውቀቴን ማሻሻል የምችለው ካላችሁ አንደኛው ከእናንተ በላይ የሆኑ የእውቀት ባለቤቶችን ፍቃደኛ ከሆኑ ተጨማሪ እውቀቶችን ከእነሱ ማግኘት። ሁለተኛ ደግሞ በፋሽን ዲዛይን ሙያ ላይ ተሰማርተው የሚሰሩ ሰዎችን በነፃ ሊሆን ይችላል ወይም በወርሃዊ ደሞዝ ተቀጥራችሁ አብራችሁ መስራት። ይህ ለምን ይጠቅማል ካላችሁ ከፋሽን ዲዛይን ትምህርት ቤቶች ያላገኛችሁትን እውቀት ከነሱ ታገኛላችሁ። ሶስተኛው ደግሞ ዩቲዩብ ላይ በነፃ የሚያስተምሩ የፋሽን ዲዛይን ኮርሶችን ቪዲዮዎችን ተከታትላችሁ ውሰድ። ከእነሱም ውስጥ ታይለር ኑር፣ ስታይል ባይ ረሚ፣ ዞይ ሆንግ እንዲሁም በርካታ የዩቲዩብ ፕላትፎርሞች ላይ በቀላሉ ትምህርቶችን መውሰድ ትችላላችሁ። በመጨረሻም በዚህ መልኩ ስኪላችሁን ካዳበራችሁ በኋላ ከሆነ ስሞል ሾፕ ተነስታችሁ እስከ ትልቅ የጋርመንት ድርጅት እስከ መክፈት ትደርሳላችሁ። ይህንን ለማወቅ ደግሞ ሌላ ሩቅ ቦታ መሄድ አያስፈልጋችሁም። ኢትዮጵያ ውስጥ ሆናችሁ የጋርመንት የድርጅት ባለቤቶችን ከየት ተነስተው የት እንደደረሱ ጥናት ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።